ሰላም ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበልልኝ። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድነው? እኛ በተለይ መዳም ቤት የምንሰራ ሰዎች ልብስ ከሺን እንጠልባለን ማለት ነው። ልብስ ከሺን እንጠልባለን በደንብ ግን ስንጠልብ ለመመለስ ይቸግረናል። ልብሱ ሳይዙ እኩል አይመጣም። በኦንላይን ያየነው ከለር እና እሱ ከለር ኖርማል ሆኖ አይመጣም። እንደገና ደግሞ ሚዲየም አዛችሁ ላርጅ ይመጣል። ላርጅ አዛችሁ ኤክስ ላርጅ ይመጣል። ኤክስ ላርጅ አርጃችሁ ደብል ይመጣል። ደብል አዛችሁ ስሪ ይመጣል። ፎር ይመጣል እና እንደራሳችሁ መጠን እንደራሳችሁ ፍላጎት ላይ አይሆንም። በጭራሽ ነው የምላችሁ የሺን ልብስ በጭራሽ አይሆንም። ምናልባት ኤም እና ኤስ የሚለብሱት ሰዎች ካልሆኑ በቀር አይመጣም በጭራሽ ነው የምላችሁና ከዛ ሁሉ መከራ ማለት ነው ጋይስ። ገንዘባችሁን ሰብሰብ አድርጋችሁ ገበያ ሄዳችሁ በየወሩ መዳሞቻችሁ የሚፈቅዱላችሁ ከሆነ በየወሩ አንዳንድ ልብስ ገዝቶ መምጣት ነው። የወር የራሳችሁ የሆነ እቅድ ይኖራችኋል። 100 ብር የምታስቀምጡ ከሆነ ለልብስ 50 ብር ከሆነ የምታስቀምጡ ለልብስ 50 ብር ምን መግዛት እንዳለባችሁ ገበያ ሄዳችሁ ከነሱ ጋር መግዛት። 100 ብር ምን መግዛት እንዳለበት ገበያ ሄዳችሁ መግዛት። አሁን እውነት ለመናገር ገበያዎች አሁን ልብስ በጣም ርካሽ ነው። በተለይ ዱባይ ያላችሁ አሁን ማክስ ሼን ራሱ ሲኒ የሚባለውን ምናልባት ዱባይ ያላችሁ በደንብ ታውቃላችሁ። ሲኒ ምርጥ ልብስ ነው ያለው። ኬማ ይመጣል፣ ማህረጃን ይመጣል። እንደገና ደግሞ ምንድነው የሚባለው ይሄ ኸራ ለምዬ ይመጣል። በጣም ብዙ ነገር ነው የሚመጣው። ዱባይ ነው ልብስ ለመግዛት ብዙ ቻንስ ነው ያለው። እናንተ በአመት ያኔ የምትፈልጉትን ልብስ መግዛት ትችላላችሁ። ለምሳሌ ኬማ ደብል ልብስ የሚገዛበት ነው። ማክስም ቢሆን ምርጥ ነው። ሼን ራሱ ገበያ ዋናው ገበያ ላይ ስትሄዱ በጣም አሪፍ ነው። ለክታችሁ አይታችሁ ትገዛላችሁ። ደግሞ በየአካባቢያችሁ በያላችሁበት አካባቢ ሞሎች አሉ፣ ብዙ ሞሎች አሉ፣ ቅርንጫፎች አሉ። ስለዚህ ከዛ ብትገዙ ነው የሚሻላችሁ እንጂ በአይን አይታችሁ ብትገዙ ነው የሚሻላችሁ እንጂ እዚህ በሳይዝ በኦንላይን የታየ ከለሩ ራሱ ግሪን ካዘዛችሁ የሆነ ነገር ይመጣል። እርሳስ ካሰባችሁ የሆነ አመዳፋሽ ይመጣል። በጣም ነው የሚያስጠላው። እና ገንዘባችሁን ዝም ብላችሁ ከምታባክኑ ለምን ከገበያ ትገዙ? ገበያ ምርጥ ነው። ዱባይ እኮ በየትኛውም አካባቢያችሁ ገበያ ምርጥ ነው ያለው። አሊያም ደግሞ እነዚህ የሚጠልቡት ሀበሾች አሉ አይደሉ? እነዚህ አሁን ምርጥ ልብሶችን እየሸጡ ነው። ከእነሱ መግዛት ነው። ከሺን ተው። እንደገና 25 ብር ከስራችሁ እሱን ለመመለስ ስትፈልጉ ደግሞ ሌላ 25 ብር ታወጣላችሁ። እሱም ደግሞ አይሆናችሁም እኮ የሚያመጡት ራሱ ሁለተኛ ላይ ማለት ነው። እና ስለዚህ ያንን ገንዘባችሁን ሴቨር አድርጉ። ገንዘብ ቀልድ አይደለም። ሌላው ደግሞ እኔ በትልቁና በዋናነት የምነግራችሁ ደግሞ ልብስ አትሰብስቡ። ከዚህ ሀገር የሺን ምርኮኛ አትሆኑ። ኢትዮጵያ ላይ ስትገቡ ምርጥ ልብስ አለ፣ ብራንድ ልብስ አለ። ይሄ ሁሉ ኢትዮጵያዊ የሚለብሰው ልብስ እኮ ከዱባይ እየሄደ አይደለም፣ ከዛው የተመረተ ከሆነ አካባቢ የመጣ ነው። ማርያምን እናንተ ካርጎ ከፍላችሁ የምንድነው የዚህ የቀረት ከፍላችሁ እዚህ ስትሄዱ ደግሞ የኪሎ ከፍላችሁ በጣም ብዙ እኮ ነው መከራ አይታችሁ ያ ሁሉ ፍዳ አይታችሁ ወስዳችሁ ደግሞ የዚህ ሀገር ልብስ ማለት ነው። እኔ የሚያስጠላኝ ስታጥቡት በአንዴ ነው ውልቅ የሚለው። ስመ ዱባይ ነው እንጂ አይረባም። ምናልባትም እነሱ የሚገዙት ልብስ ብራንድ ሊሆን ይችላል። አረቦች ራሳቸው ከፈለጋችሁ በውድ ዋጋ እነሱን ግዙልኝ በሉቸው እንጂ እዚህ ከሺን ከምናምን የምንሰበሰበው ልብስ ዋጋ የለውም። ስናጥበው ዝም ብሎ አመድ ነው የሚለብሰው። ታውቃላችኋ? በአመድ የተጠረገ ቤት ነው የሚመስለውና በጣም ነው የሚያስጠላው። ከሀገራችሁ ግዙ። ገንዘባችሁን ሴቨር አርጉ። እናንተ ሀገራችሁ ላይ ገብታችሁ እዚህ በሰበሰባችሁት ገንዘብ ማለት ነው በየወሩ የምትፈልጉትን አንድ አይነት ሙሉ ልብስ እንኳን መግዛት ትችላላችሁ።
ማርያምን ነው የምላችሁ። ብዙ ነገር ሴብራ ታረጋላችሁ። ልብስ እዚህ ሀገር በምትሰበሰቡበት ገንዘብ እዛ ብዙ ነገር ይችላል። ልብስ አትግዙ አይደለም፣ እዛው ግዙ፣ ሀገራችሁ ላይ ግዙ። ለምን የሀገራችን ምርጥ ልብስ አለ አይደል? ደግሞ እዚህ ሀገር ፋሽኑ ያልፋል። እኔ የሚያናደኝ ደግሞ ልብስ ገዝታችሁ ፋሽኑ ያልፋል። እኔ አሁን ፋሽን ያለፈበት ብዙ ልብስ አለኝ፣ ግን ምን አደርገዋለሁ? ምንድን ነው የሚደረገው? አሁን ፋሽኑ በየአመቱ ፋሽን ይመጣል፣ በከለር ፋሽን ይመጣል፣ የአለባበስ ስታይል ይቀየራል፣ ምናምን ይቀየራል። አሁን በፊት የሆነ ታይም ላይ ታይት በጣም ይለበስ ነበር፣ አሁን አይለበስም። ላይን ጥላቻ ነው የሚታየው። ጠባብ ስቲኪኒ ጂንሶች አይለበሱም። አሁን የ97 ላይ ነው ምናምን ያየሁት ልብስ መጥቷል። ደግሞ የ97 ላይ ያየሁት ልብስ መጥቷል እና እሱን እንትን ማድረግ ነው፣ ሜክ ማድረግ ነው ጋይስ። ገንዘብ መጫወቻ አይደለም። ገንዘባችሁን ሰብስቡ። ደግሞ ማለት ነው ዝም ብላችሁ ገንዘባችሁን በሚሆነውም በማይሆነውም አረቦች ላይ ላያችሁት ኢትዮጵያ ላይ የማይጠቅመው እቃ ሁሉ ደግሞ አትሰብስቡ ባካችሁ። የመዳም ቀሞች ያያችሁትን ልብስ ሁሉ ዝም ብላችሁ አትሰብስቡ። አያስፈልግም፣ ምይን አያስፈልግም። ምን ያረጋል እንዴ? ሀገራችን ላይ ማንጠቀመውን ነገር ገዝተን አሁን ወስደን ቤታችን የሚያጠባል ልብሱም እቃውም። ለጊዜሽ ማይጠቅምሽን እቃ አትሰብስቢ። ምን ያደርጋል? የካርጎ መዓት ብርጭቆ ሰብስባችሁ ትሄዳላችሁ። ምናምንቴ ሰብስባት ደላ ሰብስባት ትሄዳላችሁ። እዛ ካርጎ ውስጥ እግዚአብሔር ካተረፈው ነው። እዛ ኪሎ ትበላላችሁ። እሱን ካርጎ በምታደርጉት እዛ ኢትዮጵያ ላይ ማለት ትገዛላችሁ። ማርያምን ነው የምላችሁ። እና የሚጠቅም የማይጠቅም እቃ ዝም ብላችሁ አትሰብስቡ። በማርያም በቃ እንደዛ አታርጉ። ገንዘባችሁን ሜክ አርጉ። እንዴ ገንዘብ በቀላሉ ነው እንዴ እናንተ የምታገኙት? እንዴ ሁላችሁም እኮ አረቦች ጋር ተመሳሳይ ናቸው። ባይዘው እናንተ ሀበሾች ቻይ ሆናችሁ ችላችሁ ምናምን ነው እንጂ ሁላቸውም አንድ ናቸው። ምንም ለውጥ የላቸውም። እንደዛ መከራየታችሁ ሰርታችሁ ደግሞ ማለት ነው ገንዘባችሁን ሜክ አርጉ። ያልሆነ የሆነ ነገር አትሰብስቡ። እንዴ ፋሽን ያልፋል። ልብሱ ከሆነ ፋሽን ያልፋል። ማርያምን ነው የምልሽ። አትድከሚ። ፋሽኑ ያለፈበት ልብስ ሰብስበሽ አትሄጂ ኢትዮጵያ። በቃ አትሰብስቢ። ለሆነ ምስኪን ሰጠሽ ነው የምትገቢ እንጂ አንቺ ለብሳለሁ ብትይ በጣም ነው የሚደብረው። እና አዳዲስ ልብስ ነው የሚያስፈልግሽ እዛ ስትገቢ። ገንዘብ ያጂ። ያቺን ቆንጆ ልብስ አስተያች እንዴ ይለብሳል። አዳሜ በጣም ነው የሚለብሰው ሀቢብቲ። እኔ እኮ ለ40 ቀን ነው ለ50 ቀን ኢትዮጵያ ሄጄ እኮ ኧረ ብር ስቶኝ ልብስ ልገዛ ነው ስል እንዴ በበርሚል ሰብስበሽ ያመጣሽው ሳሉኝ። አንድም ልብስ አልሆነኝም። ከዛ ሁሉ ፋሽኑ ያለፈበት እንደ ዝም ብሎ መላ ልብስ ነው እንጂ ምንም አይጠቅምም ጋይስ። እኔ አሁን የዛሬ ስንት ዓመት ይዤ የሄድኩትን ልብስ አሁን መልሼ አልለብስም። አንደኛ ጠቦኝ ነው ማገኘው፣ ምናምን የሆነ ነው ማገኘው፣ በቃ የሆነ ነገር ሆኖ ነው ማገኘው። እባካችሁ ልብስ ከምትሰበስቡ ገንዘብ ሰብስቡ። የሼን ሙርከኛ አትሆኑ ነው የምላችሁ። ዋናው መልክቴ ዛሬ ይኸውላችሁ፣ ዛሬ የመጣሁት ዋናው መልክቴ የሼን ሙርከኛ አትሆኑ፣ ለካርጎ ደግሞ እራት አትሆኑ፣ ፋሽን ያለፈበት ልብስ አትሰብስቡ። የ97ቱን ፋሽን አሁን መጧል፣ እሱን ልበሱ። የ97 ላይ የነበራችሁ ሰዎች እሱንኑ ልበሱ ለማለት ያክል ነው። አመሰግናለሁ። ውድና የተከበራችሁ የመዳም ቅመሞች፣ ለመዳም ቅመሞች ብቻ ነው ይሄ መልእክት እሺ፣ ለማንም አይደለም። ሌሎቹን አይመለከተኝም። ማሮች የውዶች ለእናንተ ነው እሺ። ባካችሁ ሴቨር አድርጉ ነው በቃ ዋናውና ትልቁ ፖይንቴ። በቃ አትጫወቱ ገንዘብ ላይ እንዴ። እንደዛ መከራችን ያየን እንዴ በአናታችን ተደፍተን እንዴ። ገንዘብ ሜክ አድርጉ ለማለት ያክል ነው። አመሰግናለሁ። መልካም ላይክ፣ ሼር፣ ሰብስክራይብ በማድረግ ሬዛን አበረታቱ።